ስሜ ከፍያለው ሽፈሪ ይባላል። የዚህ ጎጥ ሰብሳቢ ነው። የዚህ ዘር ብዜት ሰብሳቢ ነው። የዘሩ ቦታው ዘር ብዜት ጨዋዬ ነው የሚባል ቦታው። ስሜ ከፍያለው ሽፈሪ ይባላለሁ። እዛ ይሄ መልባ ጨዋዬ ይባላል። መልባ ቃራ ጨዋዬ ቦታው ልዩ ቦታው ጨዋዬ ነው። ዘር ብዜት የተያዘው ይሄን ዘር የሰጠን ሴጉርብ ነው። ሴጉርብ ነው የሰጠንና አሰጣጡ ጥሩ ነው። 81 ኩንታል ተሰጠን። 70 ሄክታር ተያዘ። ይሄ ሙሉ በሙሉ ተዘራልን። ሙሉ በሙሉ ተዘርቶ ማለት ነው። ያው በአንድ ቀንና በሁለት ቀን ያለቀ ስንዴው አሁን አማራጭ አለው። በጣም ለውጥ አለው። ትንሽ አረም አለው። አረሞች ከምትካልን ለውጥ አለው። በጣም ለውጥ አሳይቷል ስንዴው። መጨረሻው ቢያምርልን በጣም እና ድጋፍ ላይ አሁን ያው እርግጥ ድጋፍ ስብሰባ ምናምን ይጠራሉ አለፍ ቀደም። ፕሮጀክቱ ግን ትንሽ የከተማ ዳሪውን ጥርጊያ ተብሎ ፕሮጀክቱ ላይ ወረዳዎች ትንሽ አስቁመውና ለ100 ሰው ውሉ የወረዳ ባለሙያተኛ ደግሞ አስቁመውና ለሱ ላይ ትንሽ ችግር አለ። ለወረዳ ጋር ትንሽ እሱን ብታጣጥሙልን የሚል ነው። አመሰግናለሁ። ስለዚህ ተጠቃሚው ዘር የወሰደው 206 ሰው ነው። 206 ሰው ዘር ወስዷል። በማቆይ አዎ አረም ገና አሁን ነው የደረሰ እየተንከባከበ ነው። በጣም ጀምሯል። አሁን እያረመ ነው ያለው። አስተላልፈው መልእክት ለድርጅቱም አስተላልፈው መልእክት ያው ፕሮጀክት እንደደፍልን እናገናል። በፕሮጀክቱ ላይ ምስማር፣ ሲሚንቶ፣ ቆርቆሮ፣ ጉልበት እርግጠኛ እንሆናለን ብለናል። እንጨት አሸዋ ላይ ትንሽ አሸዋ ላይ ጥር ስላለን ድርጅቱ አሸዋ ቢረዳን የሚል መልእክት አለ እና ስብሰባ ላይ ደግሞ አሁን ትንሽ ገበሬው ማለት ነው ስብሰባውን አለፍ ቀደም ነው የሚጠራ ሰው የተወሰነ እንደ ጊዜ 50 እንደዚህ 100 እያለ ነው። ሰው ደግሞ በአንድ ላይ ብንሰበሰብ የቀረው ሰው ትንሽ የሚያማር ሰው አለ። ከሱ ላይ ትንሽ ድርጅቱ እያጣጣመ ቢጠራው ሰው ትንሽ የሚል አሰራር